ኢትዮጵያ ውስጥ መዝገበ ቃላት ተቀይሯል። ኢትዮጵያ ውስጥ እውነት የሚናገር ሰው ፋራ ይባላል። ሰው የሚበላ የሚዋሽ የሚቀማ ሰው ደግሞ አራዳ ወይም አሪፍ ልጅ ይባላል። ሰውን ማታለል ቢዝነስ ተባለ፣ ሰውን መርዳት ጅልነት ተባለ። እስኪ ይህን የሞራል ውድቀት አብረን እንመልከተው። አንድ ነጋዴ ለደንበኛው የተበላሸ ዕቃ ሸጦ ሲያበቃ ለጓደኞቹ ምን ብሎ ያወራል? ያው የዋህ ሰው አገኘሁና ጠርቅም የሰደድኩት አራዳ አይደለሁ ይላል። ወዳጄ አንተ አራዳ አይደለህም፣ አንተ ቀጣፊ ነህ። ሰራሁት ማለት አታለልኩት ማለት ነው። በሰው የዋህነት መጠቀም ጀግንነት አይደለም፣ ፈሪነት ነው። ምክንያቱም ፊት ለፊት መጋፈጥ ስላልቻልክ እምነቱን ተጠቅመህ ወጋሃው። ዛሬ በውሸት ያገኘሃት ትርፍ ነገ በኪሳራ ትወጣለች። የሰው እንባና እርግማን ተሸክሞ እኔ አራዳ ነኝ ማለት እብደት ነው። ባንክ ቤት፣ ታክሲ ተራ፣ ዳቦ ቤት ህዝቡ በፀሐይ ተሰልፎ ይጠብቃል። አንተ ግን በጎን መተህ ሰውን ገፍትረህ ወይም ለጥበቃው ጉቦ ሰጥተህ ትገባለህ እና ስትወጣ እነዚህ ፋራዎች ቆመው ቀሩ ብለህ ስቃለህ። ሕግን መጣስ፣ ስርዓትን ማፍረስ ስልጣኔ ነው ላንተ። ሰልፍ የሚጠብቀው ሰው እኮ አቅም አጥቶ አይደለም፣ ለራሱ ክብር ለሌሎቹ ክብር ስላለው እንጂ። አንተ ግን የሌሎችን መብት ረግጠህ ስላለፍክ ራስህን እንደ ንጉሥ ታያለህ። እውነቱ ግን አንተ ከእንስሳት አንሳለህ። እንስሳት እንኳን በወንዝ ዳር ተራ ይጠብቃሉ። ስርዓት የሌለው አራዳነት ስርወ መሰረቱ ስግብግብነት ነው ወዳጄ። ዛሬ ባለንበት ዘመን ሚስቱን የማይክድ ወንድ ፋራ ይባላል። ጉቦ የማይቀበል ሰራተኛ ፋራ ይባላል። ያልጠጣ ያልቃመ ተማሪ ፋራ ይባላል። እውነት መናገር፣ ታማኝ መሆን፣ ሰውን ማክበር ፋራነት ከሆነ እባካችሁ እኔንም የፋራዎች ንጉሥ በሉኝ። ምክንያቱም እናንተ የምትሉት አራዳነት የሰይጣን መንገድ ነው። ውሸት ተናግሬ ስማርት ከምባል እውነት ተናግሬ ጅል መባል እንመርጣለሁ። የጊዜ ጉዳይ ነው እንጂ አሸናፊው ያ ፋራ የተባለው ታማኝ ሰው ነው። መልእክቱ ወጣቱ አራዳ ማለት እኮ አዋቂ፣ አስተዋይ፣ ለሰው ሐሳቢ ማለት ነበር። አሁን ግን ትርጉሙን አበላሹት። አትሸወድ። ሰው ማታለል፣ ሰልፍ መዝለል፣ ውሸት መናገር ገገማነት እንጂ አራዳነት አይደለም። እውነተኛ አራዳነት ንጹሕ ሕሊና ይዞ መገኘት ነው። በቀጣፊዎች ከተማ ውስጥ ታማኝ ሆኖ መገኘት፣ እሱ ነው ትክክለኛው አራዳነት። ጦማሪው ፈላስፋው ጭሰኛው እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው